ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የአረብ ሳሎና ነው። ሳሎና ይሉታል የአረቦች ወጥ ነው። ድጃጅ ሳሎና እና እሱ ይዤ ነው የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። ሁሌም ስለምታበረታቱኝ አመሰግናለሁ። ቪዲዮ እስከ መጨረሻ ይዩት፣ በጣም ነው የምትወዱት። ቪዲዮ ከወደዳችሁ ታይታችሁ ለጓደኞቻችሁ ላይክ ሼር አድርጉት። አዲሶቹ ደግሞ ሰብስክራይብ አድርጉኝ። ቆንጆ አሰራር ነው፣ ትወዱታላችሁ። ሌላም ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷ ተጫኗት። በዚህ መልኩ ሰርተን እናቀርበዋለን። አያችሁት? በጣም አሪፍ የሆነ ሳሎና ነው፣ ወይም ወጥ በግ ስጋ በአትክልት ይሄ ይመስላል። አሁን ወደ አሰራሩ እንሂድ፣ አብረን እንስራ ጓደኞቼ። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የአረብ ሳሎና ነው። ሳሎና ይሉታል የአረቦች ወጥ ነው። ድጃጅ ሳሎና እና እሱ ይዤ ነው የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። ሁሌም ስለምታበረታቱኝ አመሰግናለሁ። ቪዲዮ እስከ መጨረሻ ይዩት፣ በጣም ነው የምትወዱት። ቪዲዮ ከወደዳችሁ ታይታችሁ ለጓደኞቻችሁ ላይክ ሼር አድርጉት። አዲሶቹ ደግሞ ሰብስክራይብ አድርጉኝ። ቆንጆ አሰራር ነው፣ ትወዱታላችሁ። ሌላም ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷ ተጫኗት። በዚህ መልኩ ሰርተን እናቀርበዋለን። አያችሁት? በጣም አሪፍ የሆነ ሳሎና ነው፣ ወይም ወጥ በግ ስጋ በአትክልት ይሄ ይመስላል። አሁን ወደ አሰራሩ እንሂድ፣ አብረን እንስራ ጓደኞቼ። ተመልካቾቼ ሳሎናችን ወይም የአረብ ቀይ ወጥ ለመስራት በአትክልት ይሄ ነው የሚያስፈልገን። ዶሮ ታጥቦ የተቆራረጠ ተዘጋጃለኝ። እዚህ ጋር ደግሞ ቆንጆ በርበሬና እርድ አለኝ። እዛ ትንሽ ዘይት አብሬ አሸዋለሁኝ። እንደዚህ የምናደርገው ሽታ እንዳያመጣ ነው። ዶሮውን ወጡ ስንሰራ ሽታ እንዳያመጣ እንደዚህ በእርድ በቆንጆ በርበሬ እናሸዋለን። እዛ እዚህ ጋር መጥበሻ ጥጃለሁ። ትንሽ የዘይት አድርጌያለሁኝ፣ እዚህ ጨምረዋለሁ። ትንሽ የተወሰነ ሰዓት እንጠብሰዋለን። ዶሮውን በዚህ መልኩ የተጠበሰ ነው። ለባብቀዋለን። እንደዚህ በዚህ እናደርገዋለን። ዝምዛጭን እንዲበስል እናደርጋለን። በጣም ቆንጆ ነው የበሰለው። እዚህ ጋር ለሽንኩርታችን ማቁላያ ድስት አግያለሁ። ድስቱ ከጋለ በኋላ ዘይት እንጨምራለን። ሽንኩርታችን እንጨምራለን። ሽንኩርቱ በደንብ አድርገን እስኪቀላ እናጥራለን፣ እንጠብሰዋለን። ሽንኩርታችን እንዲህ ከተጠበሰልን በኋላ አሁን ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት በዝንጅብል የተፈጨ አሁን አብረን እንደዚህ ትንሽ እንጠብሰዋለን የተወሰነ ሰዓት። ዋና ሽንኩርት በደንብ ከተጠበሰ ምግብ ያጣፍጥልናል። እንዳያርብን ጋዙ እየተጠነቀቅን። አሁን የምጨምረው ባህራትና የደረቀ ሎሚ ከሞን አብረን እናሸራለን። ደረቀ ሎሚ ጣዕም ያመጣለታል። ቆንጆ ጣዕም ይኖረዋል ወጣችን። ተመልካቾቼ አሁን የምጨምረው የተፈጨ ቲማቲም ነው።
ቲማቲም ጨምራለሁ። አነስ ያለ 3 ቲማቲም የጨመርኩት። ጨምሮ ድልህ ነው፣ ቲማቲም ድልህ እንጨምራለን። አንድ 3 ማንኪያ ይሆናል። ሾርባ ማንኪያ 3። ቲማቲም እስኪበስል በደንብ አድርገን እናቁላለዋለን። አሁን የምንጨምረው እዛ ጋር የጠበስነው የዶሮ ስጋ እንጨምራለን። እዚህ ቁሌት ውስጥ የኛው ነው። በዚህ መልኩ ነው የተጠበሰው። አሁን አብረን ከቅመሙ ጋር እናዋህደዋለን። ሽታው በጣም ደስ ይላል። ያው የምንጨምረው ዶሮአችን ትንሽ ከተኩራላ በኋላ ከቁሌቱ ጋር ድንችና ካሮት እንጨምራለን። የማይበስሉ አትክልት ቀድመን እንጨምራለን። ድንችና ካሮቱ ስለማይበስል ቶሎ እናስቀድመዋለን ከሌላ አትክልቱ ጋር ማለት ነው። ትንሽ ሰዓት አብረን እናበስለዋለን። አሁን የምንጨምረው ውሃ ነው። የሞቀው ውሃ አዘጋጅተን ውሃ እንጨምራለን። አሁን የምንጨምረው ኩሳው ነው። ኩሳው መጨረሻ ያደረግነው ቶሎ ስለሚበስል ነው። መጨረሻ እንጨምረዋለን። በዚሁ ቃሪያ ጎረድ አድርገን እንጨምራለን። አሁን መጨምረው መጨረሻ አበባ ጎመን ነው። እናንተ ከፈለጋችሁ ጨምሩ፣ አስፈላጊ ካልሆነም አትጨምሩ። እኔ ስለምፈልግ ጨምሬበታለሁ። አበባ ጎመን መጨረሻ ላይ ቶሎ ስለሚበስል ከኩሳ በኋላ እሱ ጨመርኩኝ። አሁን እስካሁን ጨው አልጨመርኩም። ጨውና ማጂ ጨምራለሁ። አንድ ማጂ አነስ ያለ እና ጨው በምሰሩት ወጥ ልካችሁ እናንተ ናችሁ የምታውቁት። ሻይ ማንኪያ 2 ነው የጨመርኩት። አነስ ያለ ሻይ ማንኪያ፣ ለምን ማጂም ስላለው እንዳይበዛባችሁ። በኋላ አይተን ብንጨምር ይሻላል ከሚበዛ። ተመልካቾቼ ወጣችን በቅቶታል፣ ወይም ሳሎናችን በቅቶታል። በዚህ መልኩ ሁሉንም በስለዋል። በየደረጃው ስለጨምር ነው በስለዋል ሁሉንም። በዚህ መልኩ ሳሎና እንሰራለን። አረብ ቀይ ወጥ በአትክልት በጣም ቆንጆ አሰራር ነው። ትወዱታላችሁ። ቪዲዮ ከወደዳችሁት ለጓደኞቻችሁ ላይክ፣ ሼር አድርጉ። አዲሶች ሰብስክራይብ አድርጉ። በሌላ እስከምንገናኝ ሰላም ቆዩኝ። አሁን ወደ ሳህኑ ላወጣው ነው። እሺ ተመልካቾቼ አሁን ሁሉንም በስለዋል። በየደረጃው ስለጨመር ነው በጣም ቆንጆ ሆኖ ነው የበሰለው። አልፈረሰም አትክልቱ ራሱ ግን በስለዋል። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት
ለጓደኞቻችሁ ላይክ ሼር አድርጉላቸው። አዲሶች ደግሞ ሰብስክራይብ አድርጉኝ። የደወል ምልክቷ ተጫኗት። እንደዚህ ሰርቼ ስለቅ እንዲደርሳችሁ አበረታቱኝ። አሁን ለመብር ስለደረሰ ወደ ሳሁን አውጣዋለሁኝ። ወቅቶታል።